DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ እንደምናመሻችሁ። ነሐሴ 28 ነው ዛሬ 2011። አብራችሁን አምሹ። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮም 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ እንደመጣለን። ከድረገጻችን ወይንም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንገኛለን። DW አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ስርጭታችን በቀጥታ ሲተላለፍ ማድመጥ፣ አስተያየትና ጥያቄ ትችትን ማቅረብ ትችላላችሁም። የአዲስ አበባና የአካባቢው አድማጮች በኢትዮ FM 107.8 ላይ ስርጭታችንን መከታተል ትችላላችሁ። የተሰራጩ ዝግጅቶቻችንን በቴሌግራም፣ በፌስቡክና በድረገጻችን ይደመጣሉ። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናው ተሰምቶ እንዳበቃ የሚለጥቀው የዜና መጽሔት ጥንቅራችን አዲስ የጸደቀው የኢትዮጵያ የምርጫ ሕግ የገጠመውን ተቃውሞ በሚቃኘው ዘገባ ይጀምራል። ቀጣይና ሰላሾቹ ዘገቦች አዲስ አበባ ላይ ዛሬም እንደወትሮው የተደረጉ ስብሰባዎችን ነው የሚቃኙት። አዲስ ስለተመሰረተው የመብት ተሟጋች ኮሚሽን የሚያወሳ ዘገባም ዜና መጽሔቱ አለው፣ ጠብቁት። ሳምንታዊ ጤናና አካባቢ ሄፓታይተስ የተባለውን በሽታ መንስኤና የሐኪም ምክርን ያሰማናል። አውሮፓና ጀርመን በፋንታው ቀኝ ጽንፈኛው የጀርመን የፖለቲካ ፓርቲ AfD በምህጻሩ ከፍተኛ ውጤት ያስመዘገበበትን ምርጫና እንድምታውን ነው የሚቃኘው። ለሁሉም ከዓለም ዜናን ጀምር። የዕለቱ ተረኛ ማንተጋፍቶት ስለሺ ያሰማናል። የDW ዜና። ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። በቅድሚያም አርዕስተ ዜና። ቀድሞ የእስረኞች ማሰቃያ እንደነበር የሚነገርለት ማዕከላዊ የተሰኘው እስር ቤት ከጳጉሜ 1 እስከ 4 ድረስ ለጎብኚዎች ክፍት እንደሚሆን ተገለጠ። እስር ቤቱ ለጎብኚዎች ክፍት የሚሆነው በኢትዮጵያ ጳጉሜ 5 ቀን 2011 ዓ.ም ማጠቃለያው ይከበራል የተባለለትን የፍትህ ቀን በማስመልከት ነው። ደቡብ አፍሪካ ውስጥ በውጭ አገራት ነዋሪዎች ጥላቻ የተቀሰቀሰው ጥቃት ዛሬ 3ኛ ቀኑን አስቆጥሯል። በመዲናይቱ ፕሪቶሪያ፣ ጆሃንስበርግና በርካታ አጎራባች ስፍራዎች መደብሮች ተመዝብረው በእሳት መጋየታቸው ተገልጧል። ፖሊስ ከ90 በላይ ሰዎችን በቁጥጥር ስር መዋሉን አስታውቋል። በአፍሪቃ የ4 ቀናት ጉብኝት ለማድረግ ዛሬ ሱዳን መዲና ካርቱም የገቡት የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ለሱዳን የዲሞክራሲ ሽግግር ሀገራቸው ድጋፍ እንደምታደርግ ገለጡ። ዜናው በዝርዝር ማዕከላዊ በሚል የሚጠራው የቀድሞ እስር ቤት በኢትዮጵያ ጳጉሜ 5 ቀን 2011 ዓ.ም ማጠቃለያው ይከበራል የተባለለትን የፍትህ ቀን በማስመልከት ለተከታታይ 4 ቀናት ለጎብኚዎች ክፍት እንደሚሆን ተገለጠ። በፌዴራል ጠቅላይ አቃቤ ሕግ የኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ እስር ቤቱ ለሕዝብ ክፍት ሆኖ እንዲጎበኝ ለማድረግ መታሰቡን ለዶቼ ቬሌ DW ተናግሯል። ከጳጉሜ 1 ጀምሮ በአራቱ ተከታታይ ቀናት እስከ ጳጉሜ 4 ለሕዝብ ክፍት ሆኖ እንዲቆይና ህብረተሰባችንም ደግሞ እነዚህን ቦታዎችን እንዲጎበኝ ከዚህ ትምህርት የምንማርበት ሁኔታ ዳግም እንደዚህ አይነት ችግሮች እንዳይከሰቱ በዚህ ሀገር ላይ የምንዘጋበት በተለይም የሰብአዊ መብት ጥሰት እንዳይፈጸም ለማድረግ የሚደረገው እንቅስቃሴ ሁሉም ተባባሪ እንዲሆን ለማድረግ ነው። እንግዲህ ይሄ ማዕከላዊ እስር ቤቱ ለሕዝብ ጉብኝት ክፍት እንዲሆን ታስቦ እየሰራን ያለ ነው። አቶ ዝናቡ ከጳጉሜ 1 ቀን ጀምሮ በማዕከላዊ ሳይቤሪያ፣ ሸራተን፣ ሴቶች ፀሐይ የሚሞቁበት ስፍራና የመሳሰሉት ቦታዎች ለጎብኚዎች ክፍት እንደሚሆኑ ተናግሯል። በችሎት ጭምር ሳይቀር በተደጋጋሚ ስለሚነሳው የጨለማ እስር ቤቶች ቅሬታ በዶቼ ቬለ የተጠየቁት አቶ ዝናቡ አስተባብሏል። እውነተኛውና ትክክለኛው ነገር አሁን ሰብአዊ መብት የሚጣሱባቸው የጨለማ እስር ቤቶች የሉም ብሏል።
ማዕከላዊ በመባል የሚታወቀው እስር ቤት ለበርካታ ዓመታት እጅግ አሰቃቂ የሰብአዊ መብት ጥሰቶች ይፈጸምበት እንደነበር ይነገርለታል። ከዛሬ 1 ዓመት ከ8 ወር በፊት እስር ቤቱ እንዲዘጋ መወሰኑን የገለጡት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበሩ። እስር ቤቱ በወቅቱ ሙዚየም ይሆናል ተብሎም ነበር። በደቡብ አፍሪካ ዛሬ 3ኛ ቀኑን ካስቆጠረው የውጭ ሀገራት ነዋሪዎች ጥቃት ጋር በተያያዘ ፖሊስ ከ90 በላይ ሰዎችን በቁጥጥር ስር መዋሉን አስታወቀ። በመዲናይቱ ፕሪቶሪያ፣ ጆሃንስበርግና በርካታ አጎራባች ስፍራዎች የውጭ ሀገራት ነዋሪዎች ጥላቻ በተቀሰቀሰው ጥቃት በርካታ መደብሮች ተመዝብረው በእሳት መጋየታቸው ተገልጧል። አንዳንድ የአፍሪካ ሀገራት መሪዎች ደቡብ አፍሪካ የሚገኙ ዜጎቻቸው ብርቱ ጥንቃቄ እንዲያደርጉ አሳስቧል። የመደብሮቹ ባለቤቶችም ለሕይወታቸው በመስጋት ወደ ተመዘበሩት መደብሮቻቸው ከመሄድ ተቆጥቧል። ፖሊስ ዛሬ በጆሃንስበርግ ጎዳናዎች በተሽከርካሪዎች በመዘዋወር ጥበቃ በማድረግ ላይ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ስትመዘበር ባነጋችው ጆሃንስበርግ ከተማ የአሌክሳንድራ ጎዳናዎች ላይ የድንጋይ ክምሮች፣ ጡቦችና የፕላስቲክ ጥይቶች ተዝረክርከው እንደሚታዩ የዜና ምንጩ አክሏል። የደቡብ አፍሪካ መንግስት በአገሪቱ ሁከትና ዝርፊያው የተቀሰቀሰው በአንዳንድ ጥቅመኛና የተደራጁ ወንጀለኞች ነው እንጂ በውጭ ሀገራት ነዋሪዎች ጥላቻ አይደለም ብሏል። የአገሪቱ ፕሬዝዳንት ሲሪል ራማፎሳ ሁከቱንና ዝርፊያውን ዛሬ አውግዘዋል። በአፍሪካ የ4 ቀናት ጉብኝት ለማድረግ ሱዳን መዲና ካርቱም የገቡት የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ለሱዳን የዲሞክራሲ ሽግግር ሀገራቸው ድጋፍ እንደምታደርግ ገለጡ። ሃይኮ ማስ በቅርቡ የሱዳን ጠቅላይ ሚኒስትር ሆነው ከተሾሙት አብደላ ሐምዶክና ከሽግግር ምክር ቤቱ ሊቀመንበር አብዱልፈታህ አልቡራን እንዲሁም ከወጣት ቡድኖች ጋር እንደሚነጋገሩ ተገልጧል። የጀርመን መራሒተ መንግስት አንጌላ ሜርክል በበኩላቸው አዲስ ለተመረጡት የሱዳን ጠቅላይ ሚኒስትር ትናንት የእንኳን ደስ ያሎት መልእክት አስተላልፏል። ሰላምና ብልጽግናን በተመለከተ ጀርመን ከሱዳን ጋር ተባብራ ለመስራት ዝግጁ መሆኗንም አስረግጧል። ውጭ ጉዳይ ሚኒስትር ሃይኮ ማስ ዛሬ ማምሻውን ወደ ኮንጎ እንደሚያቀኑ የጀርመን ዜና አገልግሎት ዘግቧል። በኮንጎ ጉብኝታቸው በአገሪቱ ሰላም ለማስፈን የሰፈረው የተባበሩት መንግስታት ድርጅት ጦር በፈረንሳይኛ ምህጻሩ ሞኑስኮ ልዑክ እንዲሁም 3000 ሰዎችን ለህመም የዳረገው የኢቦላ ተዋሲ አበይት ትኩረታቸው እንደሚሆን ተገልጧል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፍላችሁ የዶቼ ቬሌ ዲደብሊው ሬዲዮ ዜና ነው። በአፍጋኒስታን መዲና ካቡል የታሊባን ታጣቂ አጥፍቶ ጠፊዎች ባደረሱት ጥቃት የሟቾቹ ቁጥር 16 መድረሱ ተዘገበ። በፈንጂና የተኩስ ሩምታ ጥቃት 119 ሰዎች ቁስለኛ ሆኗል። 5 የታሊባን ታጣቂዎች በጸጥታ ኃይላት መገደላቸው ተገልጧል። በርካታ የዓለም አቀፍ መስሪያ ቤት ሰራተኞች በሚኖሩበት ሰፈር ጥቃቱ ትናንት ማምሻውን የደረሰው ትራክተር ተሽከርካሪ ላይ ፈንጂ ባጠመዱና ጦር መሳሪያ በታጠቁ የታሊባን አጥፍቶ ጠፊዎች መሆኑን የአፍጋኒስታን የአገር ውስጥ ሚኒስቴር መስሪያ ቤት አስታውቋል። 400 ግድም የውጭ ሀገራት ነዋሪዎች ከአጥፍቶ ጠፊ ጥቃቱ በኋላ ከለላ እንደተሰጣቸው የሚኒስቴር መስሪያ ቤቱ ቃል አቀባይ ናስራት ራሂሚ ተናግሯል። አንድ የዓይን እማኝ ስለ ጥቃቱ ቀጣዩን ብሏል። ከባድ ፍንዳታ ሰማሁ። እሳቱን ቡልቅ አለ። በርካታ ሰዎች ነው የተጎዱት። ሰው የጮኸ፣ ልጆቼ በፍርስራሹ ውስጥ መውጫ እንዳጡ ነገሩኝ። ጓደኛዬ በተንቀሳቃሽ ስልኩ እያወራ ነበር። በፍንዳታው እግሩ መጎዳቱን አየሁ። በርካታ ሰዎች ነው የቆሰሉት። ጥቃቱ የደረሰው ብርቱ ጥበቃ በሚደረግበት የዩናይትድ ስቴትስ ኤምባሲ አቅራቢያ በሚገኘው ግሪን ቪሌጅ በተሰኘው ስፍራ ነው። ከጥቃቱ ጥቂት ቀደም ብሎ የዩናይትድ ስቴትስ ልዑክ የሀገራቸው ወታደሮች ከአፍጋኒስታን ስለሚወጡበት ሁኔታ ከታሊባን ጋር በመርህ ደረጃ ስለደረሱበት ስምምነት ለመንግስት ገለጻ እየሰጡ ነበር። የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ ምንም እንኳን ከዩናይትድ ስቴትስ ጋር ስምምነት ቢደረግም ታሊባን ደካማ ለመሆኑን ለማስገንዘብ ጥቃቱ መፈጸሙን ለአሶሲየትድ ፕሬስ ተናግሯል። በአሁኑ ወቅት ከ13000 እስከ 14000 የሚደርሱ የዩናይትድ ስቴትስ ወታደሮች አፍጋኒስታን ውስጥ ይገኛሉ።
የስፔን የባህር ጠረፍ ጠባቂዎች ወደ 200 ግድም የባህር ላይ ስደተኞችን ከሜዲትራኒያን ባህር ታደጉ። በጂብራልታር ወሽመጥ በኩል በ3 ጀልባዎች ተሳፍረው የነበሩ 73 ሰዎች ባህር ከመስጠም የታደጉ ሲሆን ከመካከላቸው 10 ሕፃናት ይገኙበታል። ሌሎች 110 ስደተኞች ደግሞ በሞሮኮና ስፔን መካከል ከሚገኘው አልቦራን ከተሰኘው ባህር የህይወት አድን እርዳታ እንደተደረገላቸው ተገልጧል። አብዛኞቹ ስደተኞች ማላጋ ወደ ተሰኘችው የወደብ ከተማ ተወስዷል። ባለፉት 9 ወራት ብቻ ከሰሜን አፍሪካ የተነሱ 18000 ስደተኞች ወደ ስፔን ተጉዟል። ይህ ቁጥር ከባለፈው የጎርጎሮሱ ዓመት ሲነጻጸር 40 በመቶ መቀነሱ ተዘግቧል። እሁድና ሰኞ ዕለት ሰሜን ባሃማስን በመታው ዶሪያን በተባለው ግዙፍ ጥምልምል አውሎ ንፋስ የሞቱት ሰዎች ቁጥር 5 ሲደርስ 20 ሰዎች መቁሰላቸው ተነገረም። አውሎ ንፋስ የሞቱት ሰዎች ቁጥር 5 ሲደርስ 20 መቁሰላቸው ተነግሯል። የቤቶች ጣሪያዎችን የገነጣጠለው ዛፎችን የገነደሰውና የኤሌክትሪክ መስመሮችን የበጣጠሰው ብርቱ አውሎ ንፋስ በሰዓት 300 ኪሎ ሜትር እየተጥመለመለ በመክነፍ ላይ ነው። ወደ ዩናይትድ ስቴትስ ፍሎሪዳ ግዛት በተቃረበው ብርቱ አውሎ ንፋስ ቢዘገይ በነገው ዕለት የግዛቲቱ የባህር ጠረፍን እንደሚመታ የአየር ትንበያ ሰራተኞች ገምቷል። በአካባቢው የአውሎ ንፋስ አደጋ ማስጠንቀቂያ የተነገረ ሲሆን የአውሎ ንፋሱ ደረጃ ከ5 ወደ 2ኛ ደረጃ ዝቅ ማለቱም ተገልጧል። ይህ ዶቼ ቬሌ ሬዲዮ ነው። ዜናውን ለማጠቃለል አርስተ ዜናውን እናሰማለን። ቀድሞ የእስረኞች ማሰቃያ እንደነበር የሚነገርለት ማዕከላዊ የተሰኘው እስር ቤት ከጳጉሜ 1 እስከ 4 ድረስ ለጎብኚዎች ክፍት እንደሚሆን ተገለጠ። እስር ቤቱ ለጎብኚዎች ክፍት የሚሆነው በኢትዮጵያ ጳጉሜ 5 ቀን 2011 ዓ.ም ማጠቃለያው ይከበራል የተባለለትን የፍትህ ቀን በማስመልከት ነው። ደቡብ አፍሪካ ውስጥ በውጭ ሀገራት ነዋሪዎች ጥላቻ የተቀሰቀሰው ጥቃት ዛሬ 3ኛ ቀኑን አስቆጥሯል። በመዲናይቱ ፕሪቶሪያ፣ ጆሃንስበርግና በርካታ አጎራባች ስፍራዎች መደብሮች ተመዝብረው በእሳት መጋየታቸው ተገልጧል። ፖሊስ ከ90 በላይ ሰዎችን በቁጥጥር ስር መዋሉን አስታውቋል። በአፍሪካ የ4 ቀናት ጉብኝት ለማድረግ ሱዳን መዲና ካርቱም የገቡት የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ለሱዳን የዲሞክራሲ ሽግግር ሀገራቸው ድጋፍ እንደምታደርግ ገለጡ። ዜናው በዚሁ አበቃ። የዓለም ዜና ማንተጋፍቶት ስለሽ ነበር ያሰማን። የዜና መጽሔት አዲሱ የምርጫ ሕግ የገጠመው ተቃውሞ፣ የኢትዮጵያ አምባሳደሮች ስብሰባ በአዲስ አበባ፣ የአዲሱ የሰብአዊ መብት ኮሚሽን ዓላማ ሀገር ማስጎብኘት በኢትዮጵያ የዛሬው የዜና መጽሔት ጥንቅራችን የሚያስተነትናቸው ርዕሶች ናቸው። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሀገሪቱ የሕዝብ ተወካዮች ምክር ቤት በቅርቡ ያጸደቀውን የምርጫ ደንብ ውድቅ አደረገው። ገዢውን ፓርቲ ኢህአዴግን ጨምሮ 107 የፖለቲካ ማኅበራትን የሚያስተናብረው ምክር ቤት ዛሬ እንዳስታወቀው የምርጫ ስነ ምግባርና የፖለቲካ ፓርቲዎች ምዝገባ አዋጅ የተባለው ደንብ የጸደቀው ተቃዋሚ ፓርቲዎች ላቀረቡት ጥያቄ መልስ ሳይሰጥ ነው። የጋራ ምክር ቤቱ አክሎ እንዳለው በመጪው ዓመት ሊደረግ የታቀደው ምርጫ አዲስ በጸደቀው ደንብ ከሚመራ ይልቅ የምርጫው ጊዜ መገፋቱን ይመርጣል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። ምክር ቤቱ ዛሬ ባወጣው መግለጫ ምርጫ ዲሞክራሲያዊ ስርዓት እንደማያዋልድ ይልቁንም ዲሞክራሲያዊ ስርዓት የነጻ ፍትሐዊና ተአማኒነት ያለው ምርጫ መሰረት መሆኑ ባለፉት 5 ሀገራዊና አካባቢያዊ ምርጫዎች በመረጋገጡ ለዚህ እንዲያግዙ በጋራ ምክር ቤቱ ጸድቀው የተያዙ 7 አጀንዳዎች ላይ ውይይት ሳይደረግ ሕጉ መጽደቁን እንደማይቀበል በሰብሳቢው አቶ ሙሳ አደም በኩል በንባብ የቀረበው አቋም ያመለክታል። ቃል ኪዳን ሰነዱ ላይ የፖለቲካ ፓርቲዎች ከመንግስት ያላነሰ አይተኪ ሚናና ኃላፊነት አላቸው የሚለውን ያላገናዘበና ከግምት ሳያስገባ በጥድፊያ የጸደቀ ሕግ በመሆኑ እነዚህ ጥያቄዎች ባልተመለሱበትና በጸደቀው ሕግ ሂደትና ይዘት አዋጁ ከጸና በቃል ኪዳን ሰነዳችን ላይ የተጠቀሱትን ጭብጦች የማያስተናግድ ስጋቶችን የማይቀርፍና
የጋራ ምክር ቤቱን ዓላማዎች የማያስፈጽም እንቅፋት ሆኖ ከቃል ኪዳናችን በተጻራሪ የተለመደውን አሰራር የሚያስቀጥል ስለሆነ የጋራ ምክር ቤታችን ይህንን አዋጅ በጽኑ እንደሚቃወምና እንደማይቀበል ማሳሰብ ይፈልጋል። በተፈጻሚነቱም ላይ የኛ ድርሻ ያነሰ ሚና እንደሚኖረን ከወዲሁ ለኢትዮጵያ ሕዝብም ለተከበረው የሕዝብ ተወካዮች ምክር ቤትም ለማሳወቅ እንወዳለን። መንግስት ሀገሪቱን የሚመጥን የፖለቲካ ምህዳር ይፈጠር ብሎ ብዙ እርምጃዎችን መውሰዱ ተገቢ ቢሆንም በተግባር እየሆነ ያለው ግን ተቃራኒ ነው ብሏል የፖለቲካ ፓርቲዎች የጋራ ምክር ቤት። በመሆኑም አሁንም ውይይት በስፋት ተደርጎ ህጉ እንደገና እንዲታይና ቀጣዩ ሀገራዊ ምርጫም በዚሁ ህግ ከሚዳኝ ምርጫው ቢዘገይ እንደሚሻ ነው ምክር ቤቱ ያመለከተው። የዜጎችን የመምረጥና የመመረጥ መብት የማይገድብና በዲሞክራሲያዊ መብት ፍትሃዊ የሆነ አውንታዊ የዲሞክራሲ ኮንትሪቢዩሽን ሊኖር የሚችለው አይነት ህግ እንዲኖር ነው የምንፈልገው። ስለዚህ ህጉ ባልተስተካከለበት ምርጫ ቢካሄድም ባይካሄድም የተለየ ትርጉም ስለማይኖር ህጉ ተስተካክሎ ምርጫው ቢዘገይ እንመርጣለን ማለት ነው። እኛ እንደ ፖለቲካ ፓርቲዎች መንግስት የፖለቲካ ፓርቲዎች ቁጥር ጥቂት እንዲሆንና ጠንክረው ውህደትም እንዲፈጽሙ እየጠየቀ ባለበት የጋራ ምክር ቤቱ የህዝብን ሳይሆን የፖለቲካ ፓርቲዎችን ጥቅም ብቻ የማራመድ አዝማሚያ አልታየበትም ወይ ተብሎ ከዲደብሊው ለቀረበው ጥያቄም አቶ ሙሳ ተከታዩን መልሰዋል። ኢህአዴግ የሚባለው ራሱ 10 ፓርቲ ነው። ኢህአዴግ 4 የኢህአዴግ አባል ድርጅቶች አሉ። ከዛ መልሰው እነሱ ኢህአዴግን ይፈጥራሉ። 5 የተመዘገበ ፓርቲ ማለት ነው። 5 የአጋር ድርጅቶች ደግሞ አላቸው የተለያየ። ስለዚህ ፓርቲ ቀንሳለው እኔ ራሴን እንትን ይፋለሳልና ከነሱ ቢጀምርም እንደ ጥሩ እንትን እንወስደዋለን። እኛ በበኩላችን በተለያዩ በተለይ በክልልም በሀገር ደረጃም ያሉ የፖለቲካ ድርጅቶች ቁጥራችን እንዲቀንስ እንፈልጋለን። ከምርጫ ቦርድ ጋር መልካም ግንኙነት እንዳለው የገለጸው ምክር ቤቱ የተለያዩ ያላቸው ኃይሎች የጋራ ምክር ቤቱን አቅም ለማዳከም ከተሳካላቸውም ለማፍረስ አለፍ ሲልም በጥቅማ ጥቅም የተሳሰረ የፖለቲካ ስነ ምህዳር እንዲፈጠር እየሰሩ ነው ሲልም ከሷል። ምርጫ ቦርድም አሁንም ሊለወጥ ይገባል ሲሉ የምክር ቤቱ ምክትል ሰብሳቢ አቶ ግርማ በቀለ አስገንዝበዋል። 5 የቦርድ አባላት በመቀየር ምርጫ ቦርድን ነፃ ነው ብለን ምስክርነት አንሰጥም። ቢሮክራሲው እንደነበረ ያለ ነው። የሰው ኃይል ያለ ነው። የአሰራር ስርዓቱ ያለ ነው። ስለዚህ እንደ ተቋም ሪፎርም ያስፈልገዋል። ከጸደቀው አዋጅ ላይ 48 አንቀጾች እንዲሻሻሉና እንዲወጡ በሚል ጥያቄ አቅርቦ እንደነበር የገለጸው የፖለቲካ ፓርቲዎች የጋራ ምክር ቤት ይህ አቋም ከ107 አባል ፓርቲዎች መካከል በ75 በመቶ ያህሉ የተደገፈ ነው ብሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። የኢትዮጵያ ውጭ ጉዳይ ሚኒስቴር በመላው ዓለም የሚገኙ አምባሳደሮቹንና የየኤምባሲ ጉዳይ ፈጻሚዎችን አዲስ አበባ ውስጥ ሰብስቦ እያወያየ ነው። በስብሰባው መክፈቻ እንደተነገረው ተሰብሳቢዎቹ የተገባደደውን የ2011 ዓመትን ዲፕሎማሲያዊ ክንውን ገምግመው በመጪው ዓመት እቅድና ተልዕኮ ላይ የጋራ ግንዛቤ ይይዛሉ። ኢትዮጵያም የጀመረችው የተሃድሶ ለውጥና የውጭ ጉዳይ ሚኒስቴር መስሪያ ቤት ያደረገው መዋቅራዊ ለውጥ ልዩ ትኩረት ይሰጠዋል ተብሏል። የአዲስ አበባ ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ እንደዘገበው ትናንት የተጀመረው ስብሰባ ለአንድ ሳምንት ያክል ይቀጥላል። ዝርዝሩን እንሆ። በአዲሱ የለውጥ መስመር በዓመቱ መጨረሻ ላይ ያገባደዳቸውን እና የመጪው ዓመት እቅድ ላይ በሰፊው እየተነጋገሩበት ነው። ይህንንም ከመድረክ ያሰሙት በውጭ ጉዳይ ሚኒስቴር ሚኒስትር ዴኤታዋ ወይዘሮ ሂሩት ዘመነ ናቸው። የ2011 የበጀት አፈጻጸማችንን ለመገምገምና የ2012 በጀት ዓመት እቅድ ላይ የጋራ ግንዛቤ ይዞ ወደ ስራ ለመግባት ይቻል ዘንድ ይህ ስብሰባ ተጠርቷል። በቀጣይ ውጤታማና ለወደፊቱ ስራችን ስንቅ የሚሆን ቁም ነገሮችን ይዘን እንደምንወጣ ሙሉ እምነታችን ነው። በዘንድሮ የሚስዮኖች መሪዎችና የዋናው መስሪያ ቤት የስራ ኃላፊዎች ስብሰባ ትኩረት ቢሰጠው ብለን ያሰብነው አገራችን ፈርጀ ብዙ የለውጥ ሂደት ውስጥ ያለችበት ወቅት በመሆኑና የውጭ ጉዳይ ሚኒስቴር በመስሪያ ቤትም የዚሁ የለውጥ አካል እንደመሆኑ ከተጣለበት ሀገራዊ ተልዕኮ አኳያ ኃላፊነቱን በተሻለ አፈጻጸም ሊወጣ በሚችልበት አግባብ ዙሪያ ያተኮረ ጥልቅ ምክክርና ውይይት ማድረግ ይጠበቅብናል። በበጀት ዓመቱ በተደረገው የዲፕሎማሲ እንቅስቃሴ የዓለምን ትኩረት የሳቡ ውጤቶች የተገኙ ሲሆን ከሌሎች ጊዜያት በተለየ መልኩ በበጀት ዓመቱ አጋማሽ
ክቡር ጠቅላይ ሚኒስትር ጋር በመገናኘት የስራ መመሪያ የተቀበልንበት ጊዜም ነበር። በተጨማሪም የአህጉራችንን ውህደት ለማፋጠን በሚከናወኑ ሰንደቅ ፕሮጀክቶች ታሪካዊ አስተዋጽኦአችንን በጠበቀ መልኩ በአፍሪካ ነፃ የንግድ ቀጠና መስራች አባል የሆንበትና በአውሮፓ፣ አሜሪካና ኤዥያ ትልልቅ ጉብኝቶች የተካሄዱበትም ነበር። በተለይም የጸጥታው ምክር ቤት አባልነታችንን በብቃት ተወጥተን ለተተኪው የአፍሪካ ሀገርም አስረክበናል። በበጀት ዓመቱ ስኬታማ ተግባራትን እንዳከናወነው ሁሉ በእቅድ አፈጻጸማችን አመርቂ ውጤት ያላገኘንባቸውን መስኮች ለይተን የመስሪያ ቤታችን ተልዕኮ አዲስ የለውጥ እንቅስቃሴ ለማስቀጠል የበኩላችንን ንቁ ተሳትፎ ማድረግ ይገባናል። እንደ ሌሎቹ የመንግስት መስሪያ ቤቶች ሁሉ በውጭ ጉዳይ ሚኒስቴርም ሪፎርም የተባለውን እንዳከናወነ ተገልጸዋል። እቅዶችን ወደ ተግባር ለመቀየር ከዚህኛው ስብሰባ ምን እንደሚጠበቅ የቃል አቀባዩ ለዶቼ ቬለ ገለጹት አቶ ነቢያት ጌታቸው አሰግድ። የዘንድሮው ውይይታችን መሪ ቃል ተቋማዊ ለውጥ ስራዎቻችንን ይበልጥ አጠናክረን ለላቀ ዲፕሎማሲ በሚል መሪ ቃል ዙሪያ ነው እየተካሄደ ያለው። ይሄንን በ2011 ውስጥ አንድ የተለየ ነገር የተደረገው የተቋሙን መዋቅር በተመለከተ ለውጥ የተደረገበት፣ ይሄን ተከትሎም የሰው ሀብት ስምሪቱም የታየበት ነው። እንግዲህ እሱ አንድ ዓመት እየሆነው ነው አሁን። እዛ ዙሪያ ላይ ያሉ ተቋም ለውጥ ስራዎች ጋር የተያያዙ ስራዎቻችንም በጥልቀት አይተን የበለጠ ክፍተቶች ካሉ ማርመን ለላቀ ዲፕሎማሲያዊ ስራ የምንዘጋጅበት ወቅት ነው የሚሆነው የቀጣዩ በጀት ዓመት። ጌታቸው ተድላይ ለጊዮርጊስ ለዲ.ደብልዩ ዘገባ ከአዲስ አበባ። የምትከታተሉት ከዶች ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔቱ ይቀጥላል። ኢትዮጵያ የሰብአዊ መብት ይዞታን የሚያጠናና የሚከራከር ሶስተኛ ድርጅት ባለፈው ሳምንት ማብቂያ ተመስርቶባታል። የአፍሪካ ቀንድ የሰብአዊ መብት ኮሚሽን የተሰኘው ተቋም መስራችና ሊቀመንበር ጋሩማ በቀለ እንደሚሉት መስሪያ ቤታቸው ከኢትዮጵያ አልፎ ወደ አካባቢው ሀገራት የሚሰደዱ ኢትዮጵያውያንን ሰብአዊ መብት ለማስከበር የሚጥር ነው። አቶ ጋሩማ አክለው እንዳሉት ኮሚሽኑ ርዕሰ መንበሩን አዲስ አበባ አድርጎ በተለያዩ የአፍሪካ ቀንድ ሀገራት ቅርንጫፍ ጽሕፈት ቤቶች ለመክፈት አቅዷል። ኮሚሽኑ የሚተዳደረው በአባላት መዋጮና ከዓለም አቀፍ ድርጅቶች በሚያገኘው ገቢ ነው። ዮሐንስ ገብረ እግዚአብሔር ከአዲስ አበባ አቶ ጋሩማን አነጋግሮ ተከታዩን ዘገባ ልኮልናል። የድርጅቱ ስራ አስኪያጅ አቶ ጋሩማ በቀለ ከዚህ ቀደም የሰብአዊ መብት ተከራካሪ ድርጅት መስርተው የነበረ ቢሆንም ለእስርና ለስደት መዳረጋቸውን ተናግረዋል። ድርጅቱ ስትመሰርቱ አሁን ያለው የሀገሪቱ የሰብአዊ መብት አያያዝ እንዴት ገመገማችሁት ለሚለው ጥያቄያችን አቶ ጋሩማ ተከታይም ብለዋል። ለመገምገም አልደረስንም። ምክንያቱም ይሄ መንግስት በኢፒአርዲኤፍ ውስጥ ወይም ደግሞ ኢህአዴግ ውስጥ ለውጥ አድርገናል ካለ ጀምሮ ማለት አንድ ዓመት አልፎታል። ብዙ ቃል ገብቷል። እንደዚህ እናደርጋለን፣ ከዚህ በፊት የነበሩት እናሻሽላለን የሚል ቃል ገብቷል። ያንን በስራ ላይ እየተረጎሙ ነው ወይስ አይደሉም የሚለውን ነው እየተካተልን ያልነው። ከዛ በኋላ እንገመግማለን ማለት ነው። ምክንያቱም ባለፈው በብዙ መንገድ በዲሞክራቲክ ራይትስ ሲሆን በሰብአዊ መብት ያው በተፈጥሮ ያገኘው ነው ሰብአዊ መብት የምንለው፣ ዲሞክራሲያዊ መብት የምንለው በህግ የምናገኛቸው መብቶች ናቸው። እነዚህ በሙሉ ተጥሷል የሚል ከፕራይም ሚኒስቴሩ ራሱ በፓርላማ ላይ የተገለጸ ነገር ነው። ይሄን ደግሞ ለወደፊቱ እናሻሽላለን ብሎ መላልሶ ቃል ገብቷል። ያንን እንግዲህ ጅምር ነው። አንድ ዓመት ብዙ አይደለም። ወደፊት እንዴት እንደሚይዙት እናያለን። ከዛ በኋላ የራሳችን ሳይንሳዊ የሆነ ወይም ደግሞ በተጨባጭ ሁኔታ ላይ ተንተርሰን ግምገማ እናደርጋለን ብዬ እገምታለሁ። ምክንያቱም እኛ አሁን ስራ ከጀመርን 2 ቀናችን ነው። የሰብአዊ መብት ድርጅቶች በኢትዮጵያ ስራቸውን ለማከናወን እንደሚቸገሩ በተደጋጋሚ ሲወቅሱ ይደመጣሉ። እናንተ ምስራቅ አፍሪካን አካቶ መስራቱ ውጤታማ ያደርጋቸዋል ወይ የሚል ጥያቄም አስከትለናል። እኛ አቅም አለን ማለት ለወደፊቱ የምናሳየው ነገር ይሆናል። ምክንያቱም ኢትዮጵያ እንደምታውቀው ከዚህ በፊት በተለይ ከ1992 ጀምሮ እና ከዛ ጀምሮ ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ሸሽቶ ወደ ጎረቤት የመሩትን ሰዎች ኢትዮጵያውያንን የመመለስ አቅም አለው የመንግስት። ምክንያቱም ዓለም አቀፍ ሕግ አይፈቅድለትም። ግን በሆነ ባልሆነ በእኛ በማንም በማያውቀው ተሻግሮ እንደዛ እየመለሰ ነው ያለው። ለዚህ ነው አፍሪካ ቀንድ ያልነው። ምክንያቱም በአካባቢ
አካባቢ ያሉት ሀገሮችን ለወንጀል መታወር የለባቸውም ነው እና አቅማችን ኦፍ ኮርስ እኛን እያሰፋ እንሄዳለን። ምስራቅ አፍሪካ ስንል እኮ ኢትዮጵያ ውስጥ ትክክለኛ የሰብአዊ መብት አያያዝ ከሌለ ሌላ አካባቢ ሊኖር አይችልም። ለዲደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። ኢትዮጵያ ሀገር ጎብኚዎችን የሚያማልሉ በርካታ ታሪካዊ፣ ተፈጥሯዊ፣ መልክዓ ምድራዊና ሰው ሰራሽ መስህቦች ቢኖሯትም የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች ቁጥር ሲበዛም አነስተኛ ነው የሚባለው። ባለፉት 3 እና 4 ዓመታት የተለያዩ የሀገሪቱን ክፍሎች ያወከው የፖለቲካና የጎሳ ግጭት ደግሞ ወትሮም አነስተኛውን የጎብኚዎች ቁጥር አመንምኖታል። አንድ ኢትዮጵያዊ ባለሙያ እንዳሉት ደግሞ ለሀገር ጎብኚዎች መስህብ የሆኑት እንስሳት እንኳ እየኮበለሉ ነው። ዛሬ በጉዳዩ ላይ ለመነጋገር አዲስ አበባ ሂልተን ሆቴል ለተሰበሰቡ ባለሙያዎችና ባለስልጣናት ንግግር ያደረጉት ምክትል ጠቅላይ ሚኒስትር ደመቀ መኮንን እንዳሉት ግን ኢንዱስትሪውን ለማሳደግ መንግስት ከባለ ሀብቶች ጋር ተባብሮ ለመስራት ከምንጊዜውም በላይ ዝግጁ ነው። ጌታቸው ተድላ ኃይለ ጊዮርጊስ ዝርዝር ዘገባ አለው። የቱሪዝሙ ዘርፍ በሀገሪቱ ባላት የተፈጥሮ እምቅ ሀብት ብዙ የተነገረላት ቢሆንም ከአጠቃቀም አናሳ ግንዛቤ ከሆቴሎች አቅርቦት የዘለለ የውጭውን ጎብኚዎች ፍላጎት ምን ያህል ያሟላል የሚለው ላይ እምብዛም ትኩረት የሳብ አይመስልም። ሆኖም የሀገር ጎብኚዎችን ለማስተናገድ በመንግስት በኩል ይበረታታል ያሉት በሂልተን ሆቴል በጉዳዩ ዙሪያ በተደረገው ስብሰባ ላይ ያበሰሩት በባህልና ቱሪዝም ሚኒስቴር ሚኒስትሯ ዶክተር ሂሩት ካሳሁን ናቸው። ሀገራችን በዚህ ረገድ ከጥንት ጀምሮ እስከ ዛሬ ድረስ በፈቃዳቸው ለሚመጡት ብቻ ሳይሆን መከራን ሸሽተው ሰላምን ፈልገው ወደ ሰላማዊ ሕዝብና ሀገር የመጡ እጅግ በጣም ብዙ እንግዶችን እጆቿን ዘርግታ በክብር በመቀበልና በማስተናገድ ትታወቃለች። በዚህም መልካም ስምና ዝና ያላት ሲሆን ይህንን መልካም ገጽታዋን የማስቀጠል ኃላፊነት ደግሞ ዛሬ በምንገኝ ዜጎቿ ትከሻ ላይ የወደቀ ኃላፊነት ነው። ይህንን ዘርፍ ለማሳደግ ከግሉ ባለሀብቶች ጋር ተቀራርበው መስራት ያሻል ያሉት ደግሞ ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን ናቸው። በቱሪዝም ዘርፍ የእሴት ሰንሰለት ውስጥ በርካታ ተዋናይ አካላት በመሆናቸው በእያንዳንዱ አካል የሚታየውን ክፍተት የሚያስከትለውን ተዛማጅ ችግር ለሁሉም አካላት የሚተርፍ በመሆኑ ሁላችንም በባለቤትነት ልንንቀሳቀስበት ይገባል። ከዚህ አንጻር መንግስት በዘርፉ የሚታዩ ችግሮችን በተናጠል ለመፍታት የሚያደርገው ጥረት ረጅም ርቀት የሚያደርሰው ባለመሆኑ ከዘርፉ ባለሀብቶች ጋር ተቀራርቦ ለመስራት ከመቼውም ጊዜ በላይ ዝግጁ ሆኖ ቀርቧል። የውጭ ሀገር ጎብኚዎችን በፈለጉት አይነት አመቻችቶ ለማስተናገድ ሀገሪቱ ካላት የተፈጥሯዊ ሀብት አኳያ አልተጀመረም ያሰኛል። በሆቴሎች የጥራት ደረጃ ላይ ብዙ ያተኮረ ሆኖ እርግጥ ዓለም አቀፍ ስብሰባዎች ስለሚካሄዱ አስፈላጊ ነው ቢባልም ለሀገር ጎብኚዎች ግን የዱር እንስሳት ፓርኮች፣ የሰለጠኑ አስጎብኚዎች፣ የተመቻቸ የመሰረተ ልማት አገልግሎት አልተሟሉም። ይህንን ሀሳብ የሚጋሩት በኢንዱስትሪ ውስጥ ከ37 ዓመታት በላይ ልምድ ያካበቱት አቶ ፋሲል መንግስቱ ናቸው። እስከዛሬ 12 ዓመት በፊት ጀምሮ በአመት አንድ ጊዜ የዓለም የቱሪዝም ቀን የሚባል መስከረም 17 የሚከበር ነበር። እዛ ላይ የተለያየ ጽሁፎችም ያቀረብኩበት አጋጣሚ ነበረ። ዋናው ትልቁ ችግራችን የዚህ ሴክተር ባለቤቶችም ሆነ መንግስት ለሚመጡት ሀሳቦች የሚያደርገው ትኩረት በጣም አነስተኛ ነው። ለማንኛውም ነገር የትኛውም ሀገር ብዙ እድገት በሚኖር ጊዜ የሆስፒታሊቲ ኢንዱስትሪ የሆቴሎች የሬስቶራንቶች ጉዳይ በሪሞት ኮንትሮል ወይም በቴክኖሎጂ ሊታገዝ እንጂ በጣም የሰው ኃይል የሚያስፈልገው ስለሆነ አለሰው መስራት ስለማይቻል የሰው ኃይል በሌለበት አገር ቱሪስቶች ኑ ማለት ሳንዘጋጅ ሰርገኛ መጣ በርበሬ ቀንጥሱ አይነት ጉዳይ ነው። አቶ በቀለ ሞላ የሚባሉ ሰው በዛ ዘመን የዛሬ 55-60 ዓመት ጀምሮ ውጭ ሀገር ሳይሄዱ ፎርማል
ኤዱኬሽን ወይም ሞደርን አዲሱን ትምህርት ሳይማሩ ነገር ግን ባላቸው ስሜት የአቶ በቀለ ሞላቼን ሆቴሎች አሁንም ድረስ ማንም የሳቸውን ያክል እየሰራ የለም። የዱር አራዊቶቻችን የት ነው ያሉት? እነሱም እንደ ሰዎቹ አሁን በየሜዲቴራኒያን ሄዶ እንደሚሞተው እኮ የኛም ዱር አራዊቶች እየሄዱ ነው ወደ ጎረቤት ሀገር። ለምን አልጠበቅናቸውም? ከሰው ጋር ተደባልቀዋል። እነዚህ ነገሮች መሻሻል አለባቸው። ጌታቸው ተድላ ኃይለ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ።